እማ አራዳ ልጅ የመጣው አንድ ወንበር ባንተ ሰይም ያለው አንድ ወንበር ባንተ ስም ነው። በነፃ ነው የምጭነው ቀኑ ሙሉ ላሳየ የማሏን ወንበር እስቲ አሳየ። እቺ ወንበር አንተና ባንተ ስም ነች እንዴ በነፃ ነው የሚለው። በነፃ ነው የምጭነው ቀኑ ሙሉ። አዎ በነፃ ነው የምጭነው። ቀን አድርግለት ወንበሩን። ይሄ ባንተ ስም ነው፣ በሞጣ ስም ነው። እቺ ሁሌ የምጭነው ባንተ ስም ነው። ነፃ ነው የሚሄድበት እሱ። አዎ ባንተ ስም ሰይሜያታለችኛው ወንበር ጻፍባት። ኤምኦቲቲ ብለህ ሞጣ ብለህ ጻፍባት። አዎ ቆይ ፕሪንት አሰራለሁ። በሞጣ ስም በነፃ ነው የምጭነው። አንዳንድ ተሳፋሪ ማለት ዚስ ሞጣ ቀራኒዮ ፍሪ ሲት ብለህ አስቀምጣስ። እዚህ ጋር ደግሞ ለወላድ እናት ትክክል፣ ለወላድ እናት ነፃ አገልግሎት። እዚህ ጋር ደግሞ ዋው አንተ በጣም የተባረክ ሰው ነህ። አዎ መልካም መስራት ጥሩ ነው። ግን እኮ እኔ አፍቃሪዎች ብዙ ስለሆኑ ሴቶች ትልልቅ መቀመጫ ያላቸው ይመጡባል። ይበቃል። ሲያሳየን እሷ ታነስ ያለች ነው። ተለቅብ ታደርገው አይሻልም? የኔ አድናቂዎች በብዛት ችኮች ናቸው። እስቲ ቆይ ማቴዎስ 7 ይላሉ፣ በብዛት ማቴዎስ 7 ይላሉ። ማርሹ ሲነካ ማርሹ ይነካታል። ጠባብ ነው። ለምን መሰለህ? የኔ አድናቂዎች ከፍ ያለ መቀመጫ ነው ያላቸው። እሷ ነገር እዚህ ጋር አድርግላቸው እሱ ላርግ። አዎ እሱ ላይ ታደርግላቸው። የኔ አድናቂዎች በብዛት ሴቶች በቃ እዚህ ጋር አረጋቸዋለሁ። ረዳቱ ትልቅ መቀመጫ ነው ያላቸው። በቃ ሰፋ ያለ አድርግላቸው። በቃ ይሄ ሁለት ወንበር አራው እዚህ ጋር ጽፋለሁ። እንደውም እዚህ ጋር ጽፈዋለሁ። የሚገርም ችኮች ሲመጡ ደግሞ ነፃ አይደለም። ይገርማል። በእኔ ስም ከተቀመጡ ሙሉን የታክሲውን ከፍለው ይወርዳሉ። ስንት ነው ሙሉ ታክሲ? አንድ ትሪፕ ሲመጡ ይረዱናል። ሲንግል ማሞችን ራሱ ይረዳሉ። ልክ ነው፣ ይረዳሉ። እንረዳለን። እና የዘመነ ታክሲ ነው ይሄ ፈጠራ። በጣም የመጀመሪያው ዋይፋይ ያለው ታክሲ የኔ ነው በኢትዮጵያ። ሌላ ጊዜ መመለስ አለብሽ በእውነት። ይሄ በጣም ያራዳል።